የመካከለኛው ምስራቅ ቀጠና ባለስልጣናት በኢትዮጵያና በቀጠናው ያካሄዱት ያለው ሰሞነኛ ጉብኝትም የኢትዮጵያና የኤርትራ ውጥረት ከመቼውም በላይ የተካረረ እንዲሁም በሱዳንና የእርስ በርሱም ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋዊ ጉብኝታቸው ተበራክቷል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አሰላለፍ የሚለውጡ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል። ለመሆኑ የየትኞቹ ባለስልጣናት እና ወደ የትኞቹ ሀገራት መጓዝ ለየት ያለ ነው? በባለስልጣናት መካከል የተደረጉ ውይይቶችስ ምን ነበሩ? ትላንት ረቡዕ ኢትዮጵያ የገቡት የሳውዲው የውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፈርማን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም በቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ በማህበራዊ ሚዲያ ገጻቸው አስታውቋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ጋር መወያየታቸው ይታወሳል። ከሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርማን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድ ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስቴሮቹ ስለ ቀጠናዊ ደህንነት እንዲሁም የፖለቲካና ምጣኔ ሀብታዊ ትስስር መወያየታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የቱርክ ፕሬዝዳንት ረሲብ ታይብ ኤርዶዋን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬቶች እንደሚጓዙ የሀገሪቱ መገናኛ ብዙሃን ዘግበዋል። ኤርዶዋን በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳውዲ አረቢያ ግብጽ ይፋዊ የስራ ጉብኝት ማድረጋቸውን ጠቅሷል። በቀጣዩ ሳምንት የሚኖረው የኢትዮጵያና የተባበሩት አረብ ኤሚሬቶች ጉዟቸው በዲፕሎማሲያዊ መንገድ ሰላም ማስፈን ዓላማን ያነገበ እንደሆነ የአናዶሉ ዘገባ ይጠቁማል። ከሁለት ዓመታት በፊት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ በመፈራረሟ በሁለቱ ሀገራት መካከል ተፈጥሮ የነበረ መቃቃር በቱርክ ጣልቃ ገብነት መርገቧ አይዘነጋም። የኢትዮጵያም የሶማሊያ ወዳጅነት የሆነው ቱርክ ተከታታይ ድርድሮችን በማዘጋጀት ሁለቱ ሀገራት ለማቀራረብ ሞክራለች። ባለፉት ሳምንታት የተካሄዱት ቀጠናዊ ጉብኝቶችን ስንመለከት የሶማሊያና የግብጽ ይጠቀሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸው ተዘግቧል። የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ መግለጫ ላይ የሶማሊያ አንድነትን የሚገፋ ማንኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍ እና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘቻቸው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲ ተናግረዋል። ረቡዕ ዕለት ግብጽ በሶማሊያ ያሰማራቻቸው ሰራዊት ዘመናዊ የጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ መከላከያ ሚኒስቴር ተገኝተዋል። ሶማሊያ የግዛቷ አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የሀገር እውቅናን መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሌላንድ አስተባብላለች። እስራኤል ለሶማሌላንድ የሀገር እውቅና በመስጠት የመጀመሪያው ሀገር ናት። እውቅናውን ከሰጠች ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በሀርጌሳ ሶማሌላንድ ይፋዊ ጉብኝትን አካሂደዋል። ሶማሌላንድ ከሶማሊያ ተነጥላ አገር መሆኗን ካወጀች በኋላ ከፍተኛ የእስራኤል ባለስልጣናት ጋር ደረጃ የተካሄደ ቀዳሚ ጉዞ መሆኑን የእስራኤል መገናኛ ብዙሃን ዘግበዋል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ወደ እስራኤል ይፋዊ ጉብኝትን ሊያደርጉ እንደሚችሉ የሚጠቁሙ ዘገባዎች ወጥተዋል። ያለፈው ጥር ላይ የሶማሌላንድ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑ አይዘነጋም። ውሳኔው ከባህረ ሰላጤዋ አገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማት እንዲሁም የጸጥታና የመከላከያ ትብብር እንደሚመለከት ተገልጿል። ይህንንም ተከትሎ ነጻ ሀገርነቷን ያወጀችው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሌ
የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸመ የወደብ ስምምነትን ለማቋረጥ መወሰኑን ውድቅ አድርጓል። ከሁለት ቀናት በፊት የሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመች ተገልጿል። የሶማሊያ መከላከያ ሚኒስቴር አህመድ ሞሊሞ ከሳውዲ አቻቸው ልዑል ካሊድ ቢን ሰልማን ቢን አብዱል አዚዝ ጋር በሪያድ ስምምነትን ተፈራርሟል። ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ላይ መድረሷ ከ3 ሳምንታት በፊት ከኳታር ጋርም ተመሳሳይ ስምምነት መፈረሟ አይዘነጋም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም